ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላም ሁኑልን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ በአዲስ ርዕስ መጥቻለሁ ኢንሻአላህ። ዛሬ በአዲስ ርዕስ መጥቻለሁ። በአዲስ ቪዲዮ መጥቻለሁኝ። ትንሽ ላስቀኛችሁ ማለት ነው። ዛሬ የመጣሁበት አንዳንዴ ደግሞ ለየት ባለ ቪዲዮ ብቅ ልበልና ዘና ፈታ ላደርጋቸው ብዬ ነው። እኔም ዘና ካልንበት ቪዲዮ ቀንጨብ አድርገን እናንተንም ላስጎብኛችሁ ብዬ መጥቻለሁ ኢንሻአላ። እና እንዴት ናችሁ? እንዴት ሰንብታችኋል? ሰላም ሆኖልን ኢንሻአላ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ አበረታቱን ኢንሻአላ። ዛሬ በሚገርመው ቦታ ላይ ነን። ላስቃኛችሁ ማለት ነው። ዛሬ ለየት ያለ ቦታ ሄጃለሁኝ። ልጆች ጋር ወጣ ብያለሁና እናንተም ዘና ትሉበታላችሁ ብዬ አስቤ ወደ እናንተ አንጥቼዋለሁ ኢንሻአላህ። ላሳያችሁ ነው። ይሄን ይመስላል። ብዙ ጊዜ እኔ መውጣት አልወድም እና ዛሬ ደስ የሚል ቦታ ከልጆች ከሰዎች ከምሰራባቸው ጋር ማለት ነው ወጣ ብዬ ደስ የሚል ቦታ ይዘውን ሄደው ነበር። ማሻአላ በጣም ነው የሚያምረው። ደስ የሚል ብዙ ጊዜ ልጆቹ ጋር ሌላም ቦታ ስሰራ ሞል ውስጥ ነው ይዘውን የሚሄዱ። ሞል ወይ ደግሞ እንደዛ ሀዲቃ ወይ ባህር ነው ማለት ነው። ይሄ ደግሞ በጣም ደስ የሚል መዝናኛ ቦታ ነው። በተለይ ለልጆች በጣም የሚያስደስት ቦታ ነው። ሰፊ ቦታ ነው። ማሻአላ በጣም ቆይ ያሳያቸዋለሁ ሁሉንም ኢንሻአላ። ያው ልጆችን ይዤ ያስቸገሩና እንትን እንዳይሉብኝ ሆኜ ነው እንጂ በደንብ አድርጌ ሁሉንም እየቀረ እያልኩ አስቃኛችሁ ነበረ ማለት ነው። በጣም ነው የሚያምረው። አሁን ራሱ መሸት ብሎ መቅሪብ አዛሌል ሆኖ ይታያችኋል። ደመና መስሏል። በጣም ሰፊ ቦታ ነው። ማሻአላ ቦታውም ደግሞ ወጣ ያለ ነው። ከጅዳ ትንሽ ወጣ ይላል ስፋቱ። ማሻአላ ተባረከ ረህማን በጣም ሰፊ ነው። የመኪና ማቆሚያው ብትሉ ምን ብትሉ ደግሞ ለየት የሚያደርገው ስትሄዱ በእንትን ነው አጅቦ ነው የሚቀበሏችሁ። ውጭ ላይ ተሰልፈው ማሻአላ የሚመጣውን የሚገባውን ሰው ማለት ነው እያጨበጨቡ እንትን እያሉ ነው በደስታ የሚቀበሉ። ውስጥ ላይም ማሻአላ ብዙ ቦታ አለው። ብዙ የልጆች የሀፍላ የመጫወቻዎች የመዝናኛዎች እና ደግሞ እንዲሁም በቃ ስክሪን የሌለ ነገር የለም። በጣም ነው የሚያስደስተው። ምግብም መጥለብ ከፈለጋችሁ ማንኛውም ምግቦች አሉ። እዚህ ውስጥ ደግሞ እዚህ የምታዩት ላይ ማሻ የሚሏት የህፃናቶች የሚወዷት አለ። አሁን እሷ ትመጣለች ተብለን እየጠበቅን ነው ማለት ነው። የልጆቹ የሚጫወቱት እዛ ጋር ደግሞ ወጣ ብለን ደግሞ ሌላኛው ሀፍላ አለ። ደግሞ ደስ የሚለው ነገር ከአንደኛው ቦታ ወጣችሁ ከአንደኛው ቦታ በተራ ቁጥር ነው። በተራ ነው። ከአንዱ ጨዋታ ሲያበቃ ከአንዱ ሀፍላ ሲያበቃ ከአንዱ እንጂ ማንኛውም እንደፈለገ እንደ እዛም አይደለም። ተራ ቁጥር አለው። ከአንደኛው ወጣችሁ ወደዛ ያሸጋግሯቸዋል። እንደዛ እያደረኩ ዛሬ ልጅቷን ዘና እያደረኩ ነው። ሌሎቹ ያው ከፍ ያሉ ስለሆነ ራሳቸውን ችለው እንደፈለጉ እየተዟዟሩ ነው ማለት ነው። በጣም ሰፊ ቦታና ቆይ ከተመቼ በሙሉ ዞር ያሳያቸዋለሁ። ተዟዙሬ ማለት ነው። ያው ያደክማል መንገዱ። አሁን እዛ ጋር የምታዩት ራሱ በጣም ብዙ ርቀት አለው ማለት ነው። እዚህ ላይ አሁን ልጅቷ እረፍ ትበል ብዬ ሌላ ሀፍላ እየጠበቅን ነው ማለት ነው። ሌሎችም ብዙ መጫወቾች አሉ። ኢንሻአላህ በደንብ አድርጌ አስጎበኛቸዋለሁ። ዘና ፈታ እንደምትሉበት ተስፋ አለኝ። ትንሽ እረፍት ታደርግና ብድግ ብዬ ደግሞ ያለውን አሳያቸዋለሁ ማለት ነው ኢንሻአላህ። በጣም ነው የሚያምረው። አሁን እዚህ ጋር ደግሞ የልጆቹ ሀፍላ አለ። ሌላኛው ሀፍላ
ያው ብዙ ጊዜ አፍላዎችን ቪዲዮ መቅረጽ አልወድም። ብዙ ሰው ስላለ ሴቶችም ሌሎችም ስለሚኖሩ እንደዚህ ለዘህማ ወይ ደግሞ ቀለል ያለ ቦታ ከሆነ ነው እንጂ ብዙዎችንም ያለ ፈቃዳቸው ቪዲዮ ውስጥ ማካተት አልፈልግም ማለት ነው። አሁን እዚህ ጋር የኔዋ አፍላለ ገና ልጆቹ አልተሰባሰቡ እየጠበቅን ነው። እና ይሄን ይመስላል ማለት ነው። በኋላ ላይ እስቲ ህፃናቶች ብቻ ከሆኑ ኢንሻአላህ እቀርጻለሁኝ። እንዴት ብዙ ዛህማ ካለ ግን ላልቀርጸው እችላለሁ ማለት ነው። እዚህ ጋር እዚህ መግቢያው ነው። አያችሁ በጣም ማሻአላ ተባረከ ረህማን። ብትሄዱት እኔ እንደዚህ ቦታ ሂጅ አላውቅም። ብዙ ጊዜ ሞል ውስጥ እንዳልኳችሁ ደግሞ ሀዲቃ ውስጥ ነው የምንዟዟረው ማለት ነው። ወይ ደግሞ ባህር። ይሄ ግን ማሻአላ በጣም ሰፊ ነው። ብትሄዱት ሊያልቅ እንትን ነው ማለት ነው። ብትሄዱት ማሻአላ በጣም ዘና የሚያደርግ ቦታ ነው። እኔ በጣም የተደሰትኩበትኝ በቃ ከልጆቹ ጋር በጣም ነው ደስ ያለኝ ማለት ነው። እዚህ ጋር ደግሞ የሀገራችንን ጎጆ ቤቶች ይመስላሉ ማለት ነው። እያቸው ያው በሲሚንቶ የተሰሩ ናቸው። ጎጆ ቤት ስላቸው ኢትዮጵያ እንዳይመስላችሁ ግን በቃ እንዴት አድርገው እንደሚያምሩ ማለት ነው። ያው ከርቀት ስለሆነ እዛ ጋር ሌላ መጫወቻ ነው። በጣም ማሻአላ ስፋት አለው። እንዲህ ሞል ውስጥ ብቻ አይደለም ሰፊ ነው በጣም። ካልደከማችሁ በጣም መራመዱ አንድ ቦታ ወጥታችሁ ሌላ ቦታ ለመድረስ ራሱ የእግር መንገድ በጣም ነው የምትሄዱት። እና ለዛ ነው በጣም ያምራል። እዚህ ጋር አሁን ሌላኛው ነው እዛ ጋር አለ። ኢንሻአላህ እስቲ ቀስ በቀስ ሁሉንም እናየዋለን ማለት ነው። እዩ ጋር እስቲ ኢንሻአላህ እዩ ልጅቷ እንዳትገባ እያልኩኝ እንትን እያልኩ ነው። አሁን መቅረብ ደረስ እያለ ነው። ቀን ላይም በጣም እንትን ይላል ያምራል። የዛህማ የለውም ዛሬ ቀለል ያለ ነው። በተለይ ሐሙስና ጁማ ቅዳሜ በጣም ዛህማ አለው። ይሄ ሁሉ የምታዩት ግፊ ነው። ህፃናቶች አሁን ወደ ሌላኛው ሀፍላ ሄዱ ተብለው ወደዛ ገብተዋል ማለት ነው። በተራ ቁጥር ነው እንዳልኳችሁ። እዚህ ጋር ያው የኔዋ ቆያለሁ ላይ ያስቸገረች ነው። ወደዛ ልጫወታለሁ ብላ ቆይ እንግዲህ እዚህ ጋር ደግሞ እንዲወተን ዞር ብለን ሌላኛው አለ ማለት ነው። በጣም ነው ደስ የሚለው። እንኳን ህፃናቶች ትልቆች ራሱ በጣም የተደሰትነው ማለት ነው። እኛን ራሱ ፈታ ነው ያደረገን እና እናንተንም ፈታ እንዲሁ ዘና ያደርጋችኋል ብዬ እስቲ ዛሬስ ደግሞ እስቲ ለየት ባለ ቪዲዮ ላስጎብኛችሁ ብዬ መጥቻለሁ ማለት ነው። እዚህ ጋር አሁን መሸት እያለ ሰማው ሁሉ ወደ ጨለም ስላለ እንትን አይልም ማለት ነው። በጣም ተዘዋውራችሁ ብትቀርጹት ማሻአላ። ግን ልጅ ስለያዝኩኝ ያው ታውቃላችሁ በሰው ቤት ያላችሁ ከልጅ ጋር ወጥታችሁ እንደፈለጋችሁ እንትን ማለት አትችሉም። መሯሯጥ ነው። አሁንም እዚህ እየጠበቅን ነው ማለት ነው። እዛ ጋር እዚህ ጋር እየተንትን እያልን ነው። በጣም ያምራሉ ቦታዎቹ፣ መዝናኛዎቹ፣ የህፃናቶቹ መጫወቻ በጣም ነው ደስ የሚለው። እንዴት ደግሞ እንደሚያስተናግዱ ብታው በጣም ነው የሚያስደስተው ማለት ነው። ኢንሻአላህ ግን እንደዚህ ቦታ እኔ ሄጄ አላውቅም። ብዙ ጊዜ እንዳልኳችሁ ሞል ሀዲቃ እንደዛ ነው። እዚህ ቦታ ሄጄ አላውቅም ነበር። በጣም ነው የሚያምረው። ማሻአላህ ደስ ይላል ማለት ነው። ኢንሻአላህ እዚህ ጋር በጣም ስፋቱ ቦታው በጣም ሰፊ ነው። ብትሄዱት ማሻአላ። ግን እንደፈለኩ ተዘዋውሬ ሁሉንም መቅረጽ እንትን ማለት አልቻልኩኝም፣ ማሳየት አልቻልኩም ማለት ነው። ልጆቹ እንትን ይሉኛል። አንዳንዴ ደግሞ ታውቃላችሁ እንደፈለጋችሁ እንትን ማለት አትችሉም እንጂ እንትኑ በጣም ነው እንትን የሚለው ማለት ነው። እዚህ ጋር አሁን
እንደገና ረፍ ብለን አይስክሬማችንን ይዘን ዘና ፈታ እያልን ነው ማለት ነው። እዛ ጋር ሌላ ሀፍላ አለ፣ እየገቡ ነው ሌሎቹ። ኢንሻአላ በተራ ነው ከአንዱ ወታችሁ አንዱ ከአንዱ ማሻአላ በጣም ያስደስታል ማለት ነው። ኢንሻአላ ሄዳችሁ እንደምትደሰቱበት እናንተም ተስፋ አለኝ። እስቲ ደግሞ ኢንሻአላ ውስጥ እስቲ ከተመቼ ካለ እንትን ካለኩኝ ኢንሻአላ ብዙ ዘህማ ከሌለው በደንብ አድርጌ አሳያቸዋለሁ ማለት ነው። ዘህማ ካለው ልጆቹም ስለሚሉ ጥሩ አይደለም ማለት ነው። ልጆችም ይጠፉኛል በጣም እንትን ስለሚሉ ጥሩ አይደለም። ለዛ ነው እስቲ ከተመቸኝ ኢንሻአላ ጫጫታም ከሌለ በደንብ አድርጌ አሳያችኋለሁ እላችኋለሁ ኢንሻአላ። እና ደስ እንዳላችሁ እንደተደሰታችሁበት ተስፋ አለኝ። እስቲ እኔም ደስ ያለኝን እስቲ ለጓደኞቼ ላቀርብላችሁና እስቲ እነሱም አብረው ዘና ፈታ ይበሉበት ይደሰቱበት